በሽታ ይሁንባችሁ ከነሱ ምግብ ከበላችሁ። የዚህችን ምስኪን የሞት ልጅ የምታሳድግ ባሏ ሞቶባት ብቻዋን ልጅ የምታሳድግ ልጅ ብር ሀቅ ሳይመልሱ ከነሱ ጋር ቡና አብራችሁ የምትጠጡ ካላችሁ አላህ በሽታ ያደርግባችሁ። የምትጠጡት ቡና ውስጣችሁ ገብቶ ካንሰር ይሁን። አሚን። ከበዳይ ጋር አብራችሁ የምትበሉ የምትጠጡ፣ ከበዳይ ጋር አብራችሁ የምትስቁ ካላችሁ እናንተም ተበደሉ በህይወታችሁ። ፎቶአቸውን ኡምራ ላይ ሳይቀር አብራችሁ ተነስታችሁ የፖስታችሁትን ፎቶ ልካድኛች እሱን ሳይቀር ነው ለጥፌ ቪዲዮ መሰራው። እያንዳንዱን ህይወታችሁን ለጥፌ ምን አይነት ህይወት እየኖራችሁ የዚችን የሙት ልጅ የምታሳድግ ብር እንደምትበሉ ዓለም ማወቅ አለበት። የምትሰሩትን ግፍ ዓለም እንዲያውቅ ነው ማደርገው። ለዚች ልጅ ብሯን 5000 ኡምራ ወተሽ ከነበረ ካልሰማሽኝ ልንገርሽ፣ ሰምተሽኛል ያልኩትን ቢላል ቆይ ሰውየው መጣ። አንዴ ስራ የለኝም አንዴ ስራ አለኝ ትላለች። ነገ ስንት ሰዓት? በዚህ ሰዓት እሺ ቲክቶክ ፕሮፋይሉን ላኪልኝ። ይኸውልሽ ነገ በዚህ ሰዓት ባለቤትሽ መጥቶ ካልተነጋገረ ከኛ ጋር ኡምራ የተነሳችሁትን ፎቶ ምን አይነት ላይፍ እንደምትኖሩ ሁሉ ነገር ልካልኛለች። እሱን ሁሉ ለጥፌ ሳውዲ ውስጥ ያለ ሀበሻ ግፍ የሚጠየፍ ሀበሻ ሁሉ ይቺን የሙት ልጅ ብር የየቲም ሀቅ እንደበላችሁ እሷ ተቸግራ መታ የኢትዮጵያ ህዝቦች ተቸግር ያለው ከመሞቴ በፊት አድኑኝ ብላ ነው እኛ ጋር የመጣችሁ። እናንተ 22500 ሪያል ይዛችሁባት ምን አይነት ላይፍ እንደምትኖሩ የእሷን ብር ይዛችሁ ለዓለም ህዝብ ሳውዲ ውስጥ ለሚኖር ሀበሻ በሙሉ ነው ማሳውቀው። ፎቶቻችሁን ለጥፌ ቪዲዮ ሰራለሁ። ይሄንን አስቀድሜ ነግሬሻለሁ። ከሰራው በኋላ ለሚደርስባችሁ ነገር እኔ ተጠያቂ እንዳልሆን ቀድሜ ነግሬሻለሁ። ነገ ቀጠሮና አክብሮ ይምጣ ባለቤትሽ። ኢቃማውም እጄ ላይ እንዳለ ንገሪ። ሎኬሽናችሁ ኤቭሪቲንግ አለኝ። እቺ ልጅ ካልተነካች እኔ አልነካችሁ። እቺ ልጅ ግን የሙት ልጅ የምታሳድግ ምስኪን ድሃ ናት። ድሃ ላይ ጉልበታችሁን አቅማችሁን ድሃ ላይ አታሳዩ። የሙት ልጅ የምታሳድግ እናት ላይ እናንተ አቅማችሁን አታሳዩ። እንዴት እንደምታወሯት እንዴት ሰው ላይ ጉልበተኛ እንደሆናችሁ እቺ ምስኪን ላይ ባሏ የሞተባት ልጅ ለብቻዋ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለ። አብራሽ ልጅሽም አብራሽ። እሷ ግን ልጇ ኢትዮጵያ ናት። በልጅ ናፍቆት እየተሰቀለች የምትሰራ ልጅ አፈር ድሜ በልታ ልጇ ጋር በጊዜ ለመግባት እቁብ ጣለች። አምናችሁ እናንተ ሳውዲ ላይ ልጃችሁን እያሳደጋችሁ ባልና ሚስት ሆናችሁ እንዴት ነው የምትወዳደሩት ከእሷ ጋር? ጭራሽ ደግሞ እንትን ሄዳችሁ ኡምራ ሄዳችሁ አላህ እንዴት ነው የሚቀበለው? እቺ ልጅ እያለቀሰችባችሁ ሄዳችሁ ኡምራ ስታደርጉ አላህ ይቀበላል? እስቲ ይቀበላል? ይኸውልሽ ሀቢባ ያነ የአላህ ቤት ነው ገባሽ? አላህ አይቀበልም። አላህ ዝልምን አይወድም። አላህ ግፍን አይወድም። ዝልምን እንደማይወድ አውቃለሁ ጠንቅቄ። እና የዘለማችሁ እቺ ልጅ እያለቀሰችባችሁ ኡምራ አንቺና ባልሽ ተያይዛችሁ ሄዳችሁ ፖስት ስታደርጉ አላህ አያይም እንዴ? በደንብ እኮ ነው የሚያየው። እሱ እኮ እንዴት ነው የሚያየው? አቡ እያለቀስኩ ባካችሁ ለልጅ የምልከው የለኝም እያልኳቸው ወይስ እያዳመጡ ጸጥ ነው የሚሉኝ? ምን ታመጻለች ብለው አደልሽ የዚህ ጭማ እያለቀሰች የተሰማችሁ ዝም ለምትሉ መልስ ስጪበት። እሺ እሱ ያንዲ ዝም በይ መልስ ትስጡም ቢላል ያለቀሰች እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ የማትመልሱት ለምንድን ነው? ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው። ቤተሰብነን ቤተሰብና ቤተሰብ ይጋጫል ብዬ ነው እኔ እና እሷ ቤተሰብ። አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንዴም የሆነ ኮሜንት እባክሽን ስልክ ሳታነሳልኝ ስትቀር ጓደኛዋ አብራት የምትሰራት ይኸውልሽ ምን አለ መሰለሽ ትናገር አፋሆነ ቢላል ጠብቂያት ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ከፍቷለሁ ህዝብ ይሰማዋል። በአይፓዴ ላኪልኝ ልክፈተው። እሺ ክሬዲት ካርድ የላቸው ታፕታፕ ነው የሚያደርጉልኝ። የመዳም ቅመሞች ታፕታፕ ኮፒ ሊንክ ነው የሚያደርጉልኝ። ለዚህ ተቃጥሏል ህዝቤ። በታፕታፕ እና ኮፒ ሊንክ ይቀላል። ጊፍት የሚሰጠኝ እኮ ያለው ነው የሚሰጠኝ። የመዳም ቅመሞች ጊፍት የላቸውም። ያላቸው ጣፍ ነው በሱ ታፕታፕ ያደርጉልኛል። ለዚህ እንኳን ተቀንቷል። አሁን ፍሪ ህይወት ሰጠች። የመዳም ቅመም አለች። ይሄንን የመዳም ቅመም ተሸቅልበታለች። ምን አድርጌ ታፕታፕ ስላረጉልኝ ሸቀለን። እናንተንም ታፕታፕ ያርጉላችሁ። አክፈቱ ቤታችሁ
ቅናተኛ ምቀኛ ሁላ አራን ሰጣለን ከዛም ተሰጫለሽ የመዳም ቅመም ኮሽ ክሬዲት ካርድ ኖሮሽ በኦንላይን ጊፍት ገዝተሽ ተሰጫለሽ የለሽም አትሰጪም ምናልባት ሰው ቤት ገዝተሽ ላይ ገብተሽ የተሰጠሽን ብትሰጪ ነው እሱን ደግሞ አላወጣሽበት ቅናት ነው ታያቸው አፋለው ይቃጠሉ እና ወደፊት ሳውዲ ከሳውዲ ከማዳጋስካር የመዳም ቅመም ለኔ የመዳም ቅመም ጊፍት መስጠት ይችላል እንኳን ጊፍት የለኝም ብያልኳቸው ቦይስ እያዳመጡ ጸጥ ነው የሚሉኝ ምን ታመጣለች ብለው አይደል እሺ የዚህ ጭንባ ያለቀሰች ተሰማችሁ ዝም ለምትሉ መልስ ስጪበት እሺ እሱ ያንዲ ዝም በይ መልስ ትስጡም ቢላል በፍጹም አንድ ቀን እየለመነቻችሁ ማለት ነው እየለመነቻችሁ ቮይሷን እየሰማችሁ ማትመልሱት ለምንድን ነው ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው ቤተሰብና ቤተሰብ ይጋጫል በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ የምትሆኑ ምንም ማታመጨም የምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካኝ ክፉ የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ነው የሚከፍላችሁ ከዛ አልጋ ላይ ሆናችሁ የአልጋ ቁራኛ ሆናችሁ መንቀሳቀስ አቅቷችሁ እንዲምባችሁ እየወረደ ምነው በወጣትነቴ ጊዜ ምነው አቅም በነበረኝ ጊዜ የበታቾቼን ባልበደልኩ ኑሮ ምነው አቅም በነበረኝ ጤና በነበረኝ በወጣትነት ዘመኔ ምነው አቅም የሌላቸውን ሰዎች ባልበደልኩ ኖሮ ብላችሁ ግን ጊዜው አይመለስም ጸጸት ለቅሶ በጣም ብዙ ሰዎች የሰው ሀቅ የሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል ትዳራቸው ብጥብጥ ብሏል እያየንም ነው እያንዳንዱ የሰው ላብ ያለባችሁ እያንዳንዱ የሰው እንባ ያለባችሁ ሰዎች ይጠብቁ ደግሞ እንደ ድሮ አይዘገይም እንደ ድሮ ከናረጅ ምናምን አይጠብቁ እዚሁ በወጣትነታችን አመት 2 አመት ታክሶ ወዲያው ድምጥ ማጡ አሁን ያለንበት ደስታ ይሄ አዲስ ትዳር ምን ድምጥ ማጡ ባሊ ማግጣል ሚስታ ፍርድ ቤት በላለች ወይ መኪና አደጋ ደርሶበት ባለ አካሉ ይጎላል ምናምን ሰውን የሚበድሉ ሰዎች አሁን የት ነው ያሉት እስኪ እዋቸው የበላይነት የሚሰማቸው የበታቾቻቸውን እኛ ይቃማለን እናንተ ይቃማ የላችሁም እያሉ ይቃማ የሌላቸውን ሰዎች እኮ እያሰበሰቡ ብር የሚበሉ እየተበደሩ የሚሸመጥጡ አስቀምጡልኝ ብለው ባደራ እያስቀምጡ የሚበሏቸው ምን ላይ ናቸው በሽታ ላይ አልጋ ላይ ትዳራቸው ፈርሶ ህይወታቸው ተናግቶ በየሆስፒታሉ ነው የምታገኟቸው አሁን በየሆስፒታሉ የሚያዋጣችሁ መስሏችሁ ከሆነ ጉልበተኝነት የሰው ሀቅ ከላይ ሆኖ የሚያየው አምላክ ግን ይፈርዳል ደግሞ ደስ የሚለው ቶሎ እየፈረደ ነው እንደ ድሮ አይዘገይም ቶሎ እያሳየን ነው ባይናችን ለኛ እኔ አልበላውሽም ኦኬ አንቺ ሞንሸሱ ማለት ነው አንቺ ሞንሸሱ ብርሽን እኔ አልበላውሽም እኔ ክፉ ንግግር መነጋገር አልፈልግም አሁን እኔም አልፈልግም አማ ግን ማለት ነው አልፈልግም ሙሚላ በበላይ ሆነሽ ልትቆጭኝ እናንተ እኔ ልቆጣሽ አይደለም የደወልኩልሽ ገባሽ ላስረዳሽ ሞክሬ ነበረ መረዳት አልፈለግሽም እንዴት ላስረዳሽ አማ ግን ከተናገራችሁ ነው ካላችሁ በቃ ሐሳባችሁን እልማችሁን እቅዳችሁን ካስተካከላችሁ በኋላ ነው ታስረጅኝ የምትሞክሪ ማለት እቅዳችሁን ካሳካችሁ በኋላ አዎ መሐመድ አልታሰረም የታሰረው ቆይቷል የቆየ የታሰረ ነው ታይ እንጂ እንደዛ አለሽ አዎ አልታሰረም ኦኬ እንደዛ ካልሽማ የቆየ ከሆነ ሰየው ገባሽ የቆየ ከሆነም ሰየው አማ ግን እኔ የምልሽ ነው እነሱ የሚልሽ ነው ማመን ያለብሽ አንቺ እኮ ማለት ነው እንዳምንሽ እኮ ገባሽ እንዳስረዳሽማ ቦታ አልሰጠሽኝም ገባሽ በዙሪያ ያለሽን ማመን የፈለግሽ ሰው በዙሪያ ያለሽን ሄደሽ ማናቸው ለምን እንዳስረዳሽ ከፈለግሽ ማለት ነው ስነ ስርዓትሽን ይዘሽ አውሪኝና እንተማመን ገባሽ ማንንም አላስፈራራሽም ገባሽ እና ታዲያ ቲክቶክ ላይ ውጪ አሁን እሺ ትሰጡኛላችሁ በሰዓቱ ማለት ነው ባልሽ እንደዚህ ነው እያለች በቃ እንትን ማለት ልትረዳኝ አልቻለችም ያለቀስኩ ባካችሁ ለልጅ